በአንድ ወቅት ዝምታ እንደ ጥንካሬ ይቆጠር ነበር። አሁን በዘመናዊ ዓለም ግን ዝምታችሁ እንደ ድክመት ይቆጠር ጀምሯል። ዝምታችሁ ዋጋችሁ እንዲቀንስ አድርጓችሁ ያውቃል? ብዙ ጊዜ ዝምታን እንደ ጨዋነትና ክብር ብንቆጥረውም ሌሎች ግን እንዳለመቻላችን ራሳችንን መከላከል እንደማንችል አድርገው ይወስዱብናል። እስከ መጨረሻው ልባችሁን ሰብስባችሁ አድምጡኝ። እግር መንገዳችሁን እየጠፋ የመጣውን ትኩረት የማጣት በሽታ ለተወሰኑ ደቂቃዎች በማተኮር ለማሻሻል ይጠቅማችኋል። ብዙ ጊዜ ነገሮች ላይ ለምን እንደሆነ ለመናገር ስንፈራ፣ ሰዎች ደግሞ በተሳሳተ መንገድ ይረዱብናል ወይም የራሳቸውን የበላይነት ለማስጠበቅ ይጠቀሙበታል። በዛሬው ቪዲዮ የማቀርብላችሁ በአንድ ወቅት ዝምተኛ የነበረው ቻርሊን እና ዝምታው በህይወቱ ላይ ምን አይነት ተጽዕኖ እንዳሳደረበትና እንዴት በሶስት ዘዴዎች ህይወቱን እንደቀየረ እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በኢትዮጵያ ውስጥ አብዛኛው ሰው ዝምተኛና ጭምተኛ ነው። ያ ደግሞ ብዙዎቻችንን ጎድቶናል። አባት ዝምተኛ ከሆነ ልጅም እንደዛው ናቸው። ያ ደግሞ እናንተ ላይ ጉዳት ያመጣል። ታሪኩም እንዲህ ነው። በአንድ የስራ ቦታ ላይ አንድ ትጉ የሆነ ሰራተኛ ቻርሊን የሚባል ሰው ነበረ። ቻርሊን ብዙ ወሬኛ አይደለም። ትንሽ የመናገር ፍርሃት ነበረበት። ሀሳቡን የሚናገረው በግድ ሲጠየቅ ተገፋፍቶ ብቻ ነው። ካልሆነ ግን ስራውን በትኩረት ይሰራል። ብዙ ጊዜ ስብሰባ ላይም ሆነ ከስራ ባልደረቦቹ ጋር ሲሆን ዝምታን ብቻ ይመርጣል። የስራ ባልደረቦቹም አብዛኛውን ጊዜ የሚያወሩት፣ የሚከራከሩት፣ ሀሳባቸውን የሚገልጹበት መንገድ በጩኸትና ለየት ባለ ድምፅ ነው። ቻርሊን በስራው በጣም ጎበዝ ቢሆንም ከሁሉም ቢበልጥ እንኳን ይህ ዝምተኛነቱ እንደ ድክመትና መስራት እንደማይችል ሰዎች ያስቡ ነበረ። ባልደረቦቹም ብዙም ትኩረት አይሰጡትም። ሀሳቡን ለማዳመጥ ብዙም አይፈልጉም። አንዳንድ ጊዜ ያለምንም ቅስቀሳ ሀሳቡን ለማቅረብ ቢሞክር እንኳን ቻርሊን ምን እያወራ ነው? ትክክለኛ ሀሳብ አይደለም ብለው ቀለል ያለ ጥያቄ ወይም ሌላ ሀሳብ ይጨምሩበትና ሀሳቡን ውድቅ ያደርጉበታል። ዝም ሲል ደግሞ እሱ ግድ የለውም ወይም ሀሳብ የለውም ተብሎ ይታሰብበታል። አለቃው ለትልልቅ ፕሮጀክቶች ለሌሎች ኃላፊነት ሲሰጥ ብዙውን ጊዜ ለተናጋሪና ራሳቸውን መግለጽ ለሚችሉ ሰራተኞች ብቻ ይሰጣል። ቻርሊን ሀሳብ ለማቅረብና ለመሳተፍ ቢፈልግም እንኳን በሚያሳየው ዝምታ ምክንያት ተገቢውን እድል እያገኘም አይደለም። ሌሎቹን በስራ ቢበልጣቸውም እሱ ግን እንደማይችል ያስብ ነበረ። በዛ ምክንያት ምንም አይነት እድገት አይሰጠውም ነበረ። ከጊዜ በኋላ ቻርሊን በድርጅቱ ሁኔታ ማማረር ጀመረ። በዚህ ስራ ላይ ያለውን ቦታ ጠየቀ። እኔ ጥሩ እየሰራው ለምንድነው እንደ ሌሎች እድገትና አድናቆት የማላገኘው? ለምን ፕሮጀክት አልመራም ሲል ራሱን ጠየቀ። አለቃውንም ሂዶ ለመጠየቅ ወሰነ። አለቃውንም ፈራ ተባ እያለ ሂዶ ጠየቀው። አለቃውም በአጭር ቃል በልጠ ተገኝ አለው። ቻርሊንም ብዙ መናገር ስላልቻለ ዝም ብሎ ወጣ። በንዴት ወደ እናቱ ቤት ሄዶ እኔ ስራዬን በአግባቡ ሰራለሁ። እኔ ይሄን ሁሉ ጊዜ በደንብ ስራ ብሰራም ምንም አይነት እድገት አላገኘውም። ያው ከእጅ ወደ አፍ ነው። ከኋላ የመጡት በእኔ ስራ አደጉ፣ ትልቅ ሀብት ላይም ደረሱ። ምን አይነት እድል ነው ያለኝ አላት ለእናቱ። እናትየውም ቀለል አድርጋ ያንተ ችግር ዝምታ ነው አስብበት አለችው። እሱም ዝም ብሎ ወደሚተኛበት የራሱ ክፍል ሄዶ ከራሱ ጋር ብዙ ታግሎ ቢሆንም ዝምታው ለራሱ መዘዝ እየፈጠረበት እንደሆነ ተረዳ። ስራውንም በብቃት ከመስራት በተጨማሪ ራሱን መግለጽና ሀሳቡን ማሳወቅ እንዳለበት ተረዳ። እናቱንም ለማማከር ወሰነ። ምን ባድርግ ነው የምንለወጠው አላት። እናቱም ደስ ብሏት በፊት ዝምታ እንደ ትልቅ ኩራት ይታይ ነበረ፣ አሁን ግን የለም አሉት። ዛሬ ግን ማድረግ ያለብን ነገር ልንገርህ አሉት። ይኸውልህ ልጄ፣ እኔ የምነግርህ ነገር አለኝ። ያንተ ዝምታ እንደ እብሪተኝነት ወይም ግድየለሽነት ተደርጎ እየተወሰደ እንደሆነ አልገባህም። ዝምታ አልፈልግም ወይም ግድ የለኝም የሚል መልእክት ለስራ ባልደረቦች ይሰጣቸዋል። እኛ እየሰራን እሱ ምን ስለሆነ ነው የማይናገረው ይላሉ በውስጣቸው። ሌላኛው ደግሞ የምትሰራው ስራ ብቻ በቂ አይደለም። በስራ ውስጥ ሀሳብህን መለዋወጥና ራስህን መግለጽ ከስራው እኩል ዋጋ አለው። ስለዚህ እሱን አስተካክል። የመጨረሻው ደግሞ የሌሎችን አድናቆት ለማግኘት መጀመሪያ የራስህን ዋጋ ማሳየት ያስፈልጋል። ሌላ ሰው የሰውን ዋጋ ማወቅ አይችልም፣ ሰውየው ራሱን ማሳየት ካልቻለ ማለት ነው።
ቻርሊንም በእናቱ ምክር ተገረመ። ይህንን ሁኔታ ለመለወጥ ወሰነ። ራሱን ለማስተካከል፣ ተቀባይነት ለማግኘትና ዋና ዋና የሚባሉትን 3 ነገሮችን አስተዋለ። እናቱን አመስግኖ ቻርሊን እነዚህን 3 ነገሮች ለመቀየር አዲስ ዘዴዎችን መጠቀም ጀመረ። ቻርሊን በራሱ ላይ ያለውን ሁኔታ ለመለወጥ ውሳኔ ከወሰነ በኋላ የመጀመሪያውን እርምጃ ወሰደ። በሚቀጥለው የስራ ስብሰባ ላይ እንደተለመደው ዝም ብሎ ከመቀመጥ ይልቅ ባልደረቦቹም አንድ ሀሳብ ሲያቀርቡ ይህ ጥሩ ሀሳብ ነው፣ እኔ ደግሞ በዚህ ላይ ይህንን ብጨምርበት የበለጠ ውጤታማ ይሆናል ብዬ አስባለሁ ብሎ ሀሳቡን ቀስ በቀስ መግለጽና መናገር ጀመረ። መጀመሪያ ላይ ሁሉም እንዴት አወራ ብለው ተገርመው ነበር። ነገር ግን ከዚህ በኋላ በተደጋጋሚ ሲናገር ሀሳቡን ማዳመጥ ጀመሩ። እንደ በፊቱ የሱ ሀሳብ ላይ ሀሳባቸውን እንደፈለጉ መቀጠል ሳይሆን ሀሳቡ እስኪጨርስ ድረስ ማዳመጥ ጀመሩ። ቻርሊን ያንን ምክር ከጀመረ በኋላ እነዚህን 3 ነገሮችን በትክክል ተግባራዊ ማድረግ ጀመረ። አንደኛው ከዝምታ ውጣና ሀሳብን አውጣ በተባለው ምክር ምክንያት ቻርሊን ስብሰባ ላይ ብቻ ሳይሆን በሌሎች የስራ ቦታ ንግግሮች ላይ መሳተፍ ጀመረ። አንድ የስራ ባልደረባው አንድ ችግር ሲያነሳ መፍትሄ ለመስጠት ቢያስብም እንኳን ሆን ብሎ ይህንን ችግር እንዲፈጠር ያደረገውን ምክንያት ምንድን ነው ብሎ ጥያቄ ይጠይቃል። ይህ ጥያቄ ደግሞ ባልደረቦቹ እንዲያስቡ ያደርጋቸዋል። እንዲሁም ቻርሊን ሁኔታውን በጥሞና እየተከታተለ እንደሆነና በሁሉም ሰዎች ላይ ትኩረት እንደሚያደርግ ያሳይለት ጀመረ። ቀስ በቀስም የመናገር ፍርሃቱ ተነቅሎ ጠፋለት። ሁለተኛው ማስተካከል ይፈልግ የነበረው ዋጋህን በስራ ብቻ ሳይሆን በቃልህም ማሳይ የሚል ሀሳብ ነበር። ቻርሊን በሚያደርገው ስራ ላይ ጥረት ቢኖረውም ዝምታው ግን ጎልቶ እንዳይታይ እንዳደረገበት ተረድቶ ስለነበር ይህንን ለመቀየር የፕሮጀክትና የስራ ሪፖርት በሚቀርብበት ጊዜ ይህንን ውጤት ያመጣሁት በዚህና በዚህ እርምጃዎች ነው ብሎ በግልጽ መናገር ጀመረ። ስኬቱን ለራስ ብቻ አድርጎ በውስጥ ይዞ ከመጡ ይልቅ ሌላ ሰው በሚረዳውና ቻርሊን ራሱን እንደሰራው በሚያሳብቅ መንገድ አቀረበው። የዛን ዕለት ከፍተኛ ክብርና ዝናን ማግኘት ጀመረ። 3ኛ ትችትን አትፍራ፣ እንዲሁም አቀባበል አድርግለት። ቻርሊን ቀደም ሲል ለምን ዝምታን እንደመረጠ ያስብ የነበረው የምለውን ነገር ካልተቀበሉኝስ በሚል ስጋት ነበር። አሁን ግን ይህንን ፍርሃት ተወ። ባልደረባው አንድ ሀሳብ ላይ ትችት ሲሰጥ አመሰግናለሁ፣ ይህንን ሀሳብ እንደገና እንዳስብበት ሰጥተኛል ብሎ ምላሽ ይሰጣል። ይህ አቀባበል ለሌሎች አክብሮት እንዳለውና ትችት እንደ እድገት እድል እንደሚቆጥረው አሳየለት። ለዚህም 3 እርምጃዎች ከወሰደ በኋላ የቻርሊን ሁኔታ መለወጥ ጀመረ። ባልደረቦቹ እሱ ካሰበው በላይ ያደንቁታል። አለቃውም ለትልቅ ፕሮጀክት መሪ አድርጎ መረጠው። ዝምታው እንደ ድክመት ከሚታይበት ይልቅ በትኩረት እንደሚያስብና በጥልቀት እንደሚያስብ ምልክት ተደርጎ መታየት ጀመረ። በማይሆን ሰዓት ዝም ብሎ የተቀመጠው ቻርሊን አሁን ላይ በስራ ቦታው የተከበረና ዋጋ ያለው ሰው ተደርጎ የሚታይ እንዲሁም እጅ የሚነሳ ሰው ሆነ። ይህ ሁሉ የሚጀምረው ዝምታውን በብልሃት በሀሳብ ሲተካና ራሱን መግለጽ ሲጀምር ነው። የቻናላችን ተከታታዮች እናንተስ በማይሆን ሰዓት ዝምታን፣ መናገር ባለባችሁ ሰዓት ጭምተኛ ትሆናላችሁ? መልሳችሁ አዎ ከሆነ ምን ትጠብቃላችሁ? ወደ መፍትሄው በፍጥነት ሂዱ። ዝም ማለት ያለባችሁን ሰዓትና የሌለባችሁን ሰዓት ለዩ። ቪዲዮን ከወደዳችሁትና አስተማሪ ሆኖ ካገኛችሁት ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ።